በክልላችን ባለፈው 2016 ከተፈጠረው አደጋ ቀጥሎ በጣም ዘግናኝና ከባድ የሚባል ልብ ሰባሪ አደጋ ነው የተፈጠረው። ይሄ ችግር የተፈጠረው በዋናነት ጋጮ ባባ በሚባል ወረዳ ላይ በቅድሚያ 4 ሰዎች በናዳ የተጎዱትን ለማውጣትና ሰብአዊ ድጋፍ ለማድረግ እየተረባረቡ የነበሩ ወገኖቻችን ላይ ተጨማሪ ሁለተኛ የመሬት ናዳ በመድረሱ ምክንያት ነው ከፍተኛ የሰው ቁጥር በናዳ ውስጥ በአፈር ውስጥ የተቀበረው። እስካሁን ባለው ሁኔታ ወደ 70 ሰው አስክሬን ተገኝቷል። ሌሎች አስክሬኖችን የመፈለግና የተቀብረው የሚገኙ ወገኖቻችን የማውጣት የፍለጋ ስራ በአካባቢ ማህበረሰብ ከተለያዩ አካባቢ በተሰባሰቡ በጎ ፈቃደኞች የፍለጋው ስራ ተጠናክሮ ቀጥሏል። አርባ ምንጭ ከተማን ጨምሮ ከ3480 በላይ የህብረተሰብ ክፍል ከቤት ንብረታቸው ተፈናቅለው ይገኛሉ። በተለይ ደግሞ በአርባ ምንጭ ከተማ የተለያዩ ማሽነሪዎች የመንገድና እንዲሁም ደግሞ የአገልግሎት መስጫ ተቋማቶች ጉዳት ደርሶባቸው ይገኛል። ከደረሱ ሌሎች ጉዳቶች አንፃር 190 ቤት በዚህ ምክንያት ወድሟል። ከዚህ ውስጥ 37 ያክሉ በአርባ ምንጭ ከተማ የሚገኝ የሰባሰብ ስራውም በተጨባጭ የተጎጂዎችን ሊደርስ በሚችል ደረጃ የከተማውና የዞኑ በተቀናጀ መንገድ እንዲመሩ ክልል በበላይነት እንዲቆጣጠር በማድረግ በዞኑ አደጋ ስጋት መምሪያ ስር ሀብት እንዲሰበሰብ በማድረግ እንቅስቃሴዎች ተጀምረዋል። ይሄ ሀብት የሚሰበሰብበት ስርዓት በቀጣይ በተለያዩ የሚዲያ አማራጮች በተለይም የዞኑን አደጋ ስጋት አካውንት የምናሳውቅ ይሆናል። ሌሎችም አካላት በገንዘብ ድጋፍ ማድረግ የሚፈልጉ በዛ ድጋፍ እንዲያደርጉ እንጠይቃለን። ከዛ ባሻገር በቁሳቁስ በምግብና ምግብ ነክ ቁሳቁሶችንም እንዲሁም ደግሞ የቤት መገልገያዎችን ድጋፍ ማድረግ የሚፈልጉ የትኛውም የህብረተሰብ ክፍል አካላት ከሀገሪቱ ከየትኛውም ቦታ ላይ ድጋፍ እንዲያደርጉልን እንዲሁም በውጭ ሀገር የሚገኙ የኢትዮጵያ ወዳጆች ድጋፍ እንዲያደርጉልን እየጠየቅን በአርባ ምንጭ የጋሞ ዞን አስተዳደርን በማግኘት ድጋፋቸውን ማስረከብ የሚችሉ ይሆናል። ይሄ ደግሞ የመጣው ድጋፍ ስርዓቱን ጠብቆ ወደ ተጎጂዎች እንዲደርስ ደግሞ ክልሉ በበላይነት የሚቆጣጠር ይሆናል። Search and rescue efforts are continuing in parts of Gamo zone in the South Ethiopia region after a landslide buried homes and communities following days of intense rainfall. The official ጋሞ ዞን ጋጮ ባባ ወረዳ መጋቢት 1 ቀን 2018 ዓ.ም በጣለው ከባድ ዝናብ ምክንያት የተከሰተው የመሬት መንሸራተት አደጋ በዜጎች ላይ ያደረሰው የሞትና የንብረት መውደም አሳዛኙ ክስተት አንዱ ነበር። በደረሰው አደጋ የዜና እስከተጠናከረበት ጊዜ ድረስ የ70 ሰዎች ህይወት ሲያልፍ 60 ሰዎች ደግሞ የገቡበት አለመታወቁም At least 50 people have died and 125 remain missing after devastating landslides swept through southern Ethiopia's Gamo zone, hitting Gacho Baba, Kamba, and Bonk.